ጤና ይስጥልኝ የቻናሌ ተከታታዮች እንደምን አላችሁ? እንደምን ከረማችሁ? ያው እንደሚታወቀው ለበርካታ ባይባልም ለአመታት ከሚዲያው ዓለም ትንሽ ጠፍቼ መቆየቴ ይታወቃል። አሁን ደግሞ በአዲስ አቀራረብ የመጀመሪያው የዩቲዩብ ቻናል ስም መቅደላ አምባ ቲዩብ የነበረ ሲሆን አሁን ደግሞ ኢትዮ ጋፋት በሚል እንደምትመለከቱት በዚህ ኢትዮ ጋፋት በሚል የቻናል ስያሜ መጥቻለሁኝ። በአዲስ አቀራረብ በአዲስ ዝግጅት በተለያዩ ጣፋጭ በኢትዮጵያ ታሪክ በተለይ ኢትዮጵያ ታሪኮችን መሰረት ያደረገ ይዘቶችን ይዤ በጣም አዝናኝና አስተማሪ የሆኑ የኢትዮጵያ ታሪኮችን በጥሩ አቀራረብ ይዤ ለመምጣት ዝግጁ ነኝ። በእናንተ በኩል እንኳን ደህና መጣህ እንድትሉኝ እፈልጋለሁ። እንኳን በሰላም ተገናኘን። ሰላም ሁኜ እንኳን ወደ ሚዲያው ዓለም በመመለሴ በጣም ደስ ብሎኛል። አመሰግናለሁ። ይህን ቻናል በበለጠ ሰብስክራይብ እያደረጋችሁ ለሌሎችም እንዲደርስ ላይክ፣ ሼር በማድረግ ትብብራችሁ አይለየኝ። አመሰግናለሁ።